ሰላም ነው ወንድሜ? ሁሉ ሰላም። ስምህን በመጀመሪያ አስተዋውቅልኝ። ሰይፉ። እሺ ሰይፉ፣ አሁን ስራህን ለመገመት እሞክራለሁ። ካወቅኩት ነው፣ ካላወቅኩት ለማህበረሰቡ ትነግርልናለህ ወይም ደግሞ ሚስጥረኛ ሆነህ መቆየት ትችላለህ። እሺ የምትሰራው ስራ ሰይፉ እንዴት ከሰው ጋር ሰው በጣም በደንብ ያጠቃልላል? ሰው በጣም ከብዙ ሰው ጋር ያገናኛል ወይስ ስራው ያገናኛል? ስራው ተባለን ስራው ያገናኛል። እሺ የምትሰራው ስራ እንደ ቅጥር ነው ወይስ ደግሞ ሽያጭ ነገር ላይ ነው ወይስ ደግሞ ሰርቪስ ነገር ላይ ነው? ስራው ሰርቪስ ላይ ነው። እሺ እንደ ሽያጭ አይነትም ነገር አለው። ይህንን የምትሰራውን ስራ ማን ሊገለገልበት ይችላል? ማን ሊፈልገው ይችላል? የሚሰራው ስራ ያው ለሁሉ የሚያገለግል ስራ ነው የሚሰራው። ለሁሉም ወንድ፣ ሴት፣ ትንሽ፣ ትልቅ? አዎ ለሱ ስራ ይገለገላል። እሺ ሁሉንም የሚገለገልበት። እሺ ስራው ትንሽ ነው ትልቅ ነው? ሳይዙ ትልቅ ነው። እሺ ከኢትዮጵያ ማህበረሰብ ኦልሞስት ሁሉም ያስፈልጓል? የሚጠቀምበት ስራ ነው ስራው። እሺ ለማህበረሰቡ እንዳላውቀው አድርገህ ነው ሲጀመር ነው የገመትም አልቻልኩም። እሺ እስኪ ለማህበረሰቡ ንገርልንና የምትሰራውን ስራ። እኔ የምሰራው ስራ አምባሳደር ውሃ ውስጥ ነው የምሰራው። አምባሳደር ፋብሪካ? አምባሳደር የውሃ ፋብሪካ ነው። አምባሳደር ውሃ ውስጥ ነው የምሰራው። በምን አይነት ፖዚሽን ላይ ነው? አሁን የጃር የምሰራው ያው ሁሉ ኢትዮጵያ የተጠቃሚ ነው። ግን እኔ አልገምተውም ይሄን